ሃይ እንደምታየው እንግዲህ ነክተናል። ሳዲ ዛሬ ቀን ውሎሽ እንዴት ነው? ቆይ ተረጋጊ። መጀመሪያ ተረጋጊ። ፍቅር ስለምትጫወት ነው ሀቢቢ። አንተ ጅል ሆነሃል አሁን። ለማንኛውም እንዴት ናችሁ? እንዴት አደራችሁ? አሁን ንጋቱ በጣም ያምራል። ይኸውልህ ይሄን ይመስላል እንደምታዩት። እቺ ናት እንግዲህ የሳዲ ርስት ናት። እቺ እንግዲህ ማንም ወንድ ሚስቱ ላይ አይፈልግም ኩሽናን ማለት ነው። ሰማሽ? አሁን እኔ ኩሽናን መኛለሁ አልመኝም። ዛሬ ነው የምትሰሪልኝ እኮ ፓስታ እኮ ቢሰራው እራት ምናምን ነው አይደል? ቁርስ እናደርግ እኮ አንድ ነው። እኔ ቁርስ ፓስታ አልበላም። ከሰራሽልኝ እንደምትወጂኝ ከሆነ ሌላ ነገር ስለሌለ ትወጂኛለሽ። ሳሚሽ ምን ትሰራለህ? በረም እዚህ አይደለም እዚህ በቃ ደግሞ ቡዳ አይን እንዳይበላሽ ሰው እንዴ በህይወቴ የተማርኩት ነገር ምን እንደሆነ ታውቃለህ? በተለይ በጣም የሆነ የሚፈልገውና ድብቅ መሆን ያለበት አንዳንድ ነገር አለ። እና ሁሉ ነገር ለምንድን ነው የሚባለው? አብዛኛው ነገር መደበቅ አለብን። ለምሳሌ የምሰራውን ስራ ምናምን ለሰው አላሳይም። እዚህ በኋላ ታውቃለህ። ሁሉም ማሻአላህ ነው የሚልሽ አንቺ። ሁሉም ማሻአላህ ነው የሚልሽ። እንዴት ሁሉም ሰው ማሻአላህ ይላል አይደል? ሁሉም ሰው ማሻአላህ ነው የሚልሽ። አሁን አደረገልሽ ሀሳብሽን ላስቀይርሽ። ቁርሱን ማለት ነው ፓስታ ሳይሆን ሌላ ነገር ስሪ። ሌላ ነገር አስቢ። ፓስታ እኮ አይደል? ሌላ ስሪ ዋላ እኔ እንደዚህ ነው የሚያደርገው። እንደዛ እንዳያደርግ አድርጌያለሁ። ሌላ ነገር ለመስራት ሞክረው። እንቁላል ነው እንቁላል ነገር ይሻላል። እንቁላል ነው ተቃስተ አታይም እንዴ? በእናትሽ እስኪ ይሄ እንቁላል የመሰለ ልጅ አሁን እንቁላል መብላት የለበትም። እስኪ ይሄን ፊቴ ነው ወሰድኝ በቃ እንቁላል ስለይ። ከዛ ደግሞ የሳዲ ሁለተኛ ቤት ይባላል ይሄ። ሳልሽ መጣልሽ። ሀሳብሽን ቀይረሽ መቼም ያን ፓስታ ለሰሪ አሁን ኧረ እኔ እንቁላል እንደዛ ማልፈልገው ውስጥ አስገባኝ። ማልፈልገው ወጭ እንዴት ፓስታ ነበር ወራት የለብም። ወጫት ቤለም ወጭ እንደሆነ መቼም ባል ነው አይደል የሚችለው። አይዞሽ አባወራ አለው ወጪ የማይፈለግ ወጭ ውስጥ ነው ነገር ማለት ፓስታው እያለ ፓስታው ይበላል ኖርማል ነው። ከዛ ነገር ማሳአቱ መገደል ነው። ምናምን ባንቺ ቀራ አንድ ጊዜ ማን ላይ ነበር የሆነ ሰው ሲናገር ነበር ሰው ባለሙያ ያላትን ሴት አግቡ ወንዶች ልክ እንደኔ። ያው አብዛኛው ወንድ ሙያ ያላትን ሳይሆን ዝም ብላ ሴት ስለሆነ ብቻ የሚያገባው ከዛ ቤት ውስጥ በጣም ይሰቃያል፣ ይቸገራልና እንደኔ ሚስት ሙያ ያላትን ምናምን ነው ያለው። አሁን ዳይኮ ሙያ በየቦታው አለ፣ ፍላጎት ነው እንዴ? ሙያ ሁሉም ቦታ አለ። አሁን እንዴ ምግብ አሰራር በየሚዲያው ያለ ሁሉም ነገር ያለ መማር ይችላሉ ነው የምትይኝ? መማር ይችላሉ። ፍላጎት ብቻ ነው። ፍላጎት የሌላት ከሆነች ግን ምንም ማድረግ አይቻልም። እዚህ ጋር ምን መካኒክ የሆነ ልጅ አለች። እዚህ ጋር ሽንኩርት የከተፈች ነው ሳዲ። ከዛ በኋላ እንደዚህ ታደርጋለች። ጠቅጠቅ ነው የምታደርጋት። አይ ከዛስ እንደ ሽንኩርትና ቲማቲም የሚባል ነገር አይቀርልም ነው ሽንኩርት ሁሉም ቦታ አለ።
ተውና አቦን ተውና ታቃጥላለህ። ወላሂ አለኝ ማን ነው? ስንት እንቁላል? አምስት እንቁላል ስንት ብር ነው? እስኪ ዛሬ ወጪ ምን ታደርጋለህ? ስንት ብር ነው? 30 ብር አምስት እንቁላል ነው። ስንት ብር ነው? አምስት እንቁላል አንቺና መንጎት የምታሰራላችሁ ዋው ጁሱ ተፈጨ።